የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት ነው። የከተማዋ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለው የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመን እና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጥንና ፋይዳን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ ስማርት ካርድ አድርጎ ለማሻሻል ዝግጅት እያደረገ እንደሚገኝ አስታውቋል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል መታወቂያን መስጠቱን ገልጿል። ይህ የመታወቂያ የዲጂታል ምዝገባ የነዋሪነት ባዮሜትሪክ መረጃን ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎች የሚመዘግቡበት ስርዓት መሆኑን ይጠቁማል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱንና ሙሉ ለሙሉ ወደ ዲጂታል ሽግግር መደረጉን ባለፈው ሰኔ 25 2016 ዓ.ም ይፋ መደረጉን በመረጃው አስታውሷል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎች መረጃ በዲጂታል ምዝገባ መረጃ ቋት ውስጥ እንዳለ አመላክቷል። ለመረጃው ምንጭ ኢትዮ ኤፍኤም